ኦርቶዶክስ ሆንክ ባለማህተብ ኮንክ ኦርቶዶክስ ብቻ ሳትሆን ሰባዊነት የሚገድህ ከሆነ ቢያንስ በሆነ ጊዜ ይቺ ቤተክርስቲያን ውለታ ውላልህ ከሆነ ይሄን መረጃ አዳርስ። ሀገር ውስጥ ከሀገር ውጭ ያላችሁ በተለያዩ ቋንቋም ቢሆን ድምጽ ሆኗቸው ሼር የማያደርግ እንዳይኖር የሚያስነባ መረጃ እነግራችኋለሁ። ብንወድም ባንወድም ጥቁር ለብሰን እንድናለቅስ የሚያደርግን መረጃ እነግራችኋለሁ። ዛሬ ቤተክርስቲያን በይበልጥ እጅግ በደንብ አድርጋ አልቅሳለች። ለምን? ምዕመኖቿ ተገድለዋል። የራሷ ይቺ ቤተክርስቲያን ራሷ እንኳን ተቃጥላለች። ታቦት ከአንድ ወደ አንድ ቦታ ተሰዷል። እህል ወድሟል። ሌላው ዓለም አይደለም፣ እዚሁ ኢትዮጵያ ነው። ማህበረ ቅዱሳን በዘገባው እንዲህ ሲል አወጣ። በምስራቅ አርሲ ሀገረ ስብከት ከ10 በላይ በሌሎች ደግሞ እስከ 37 የሚጠጉ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው ተሰደዋል። መኖሪያ ቤታቸው ተቃጥሏል። እንደ ወትሮ አርሲ ይህንን አድርጋለች። አሁን የመረረ የከረረ ሆኗል። ይሄም ትናንትናና ዛሬ የሰማነው መረጃ ነው። 23 24 ላይ ማለት ነው። አሳዛኝ ነው። ቤተክርስቲያን ተቃጠለ ተባለ። እርግጥ ቤተክርስቲያን ቢቃጠል ህንጻው ነውና ህንጻው ይሰራል። ነገር ግን በርካታ ምዕመናን ተገድለዋል። በርካታ ውድመት ደርሷል። ከብቶቻቸው፣ ንብረቶቻቸው ተዘርፈዋል። የቅዱስ ታቦቱ ታላቁ መስዋዕት የሚቀርብበት መሰዊያው ነው ተሰዷል። ምዕመናንም ከአንድ ቦታ ወደ አንድ ቦታ ይዘው ለመሄድ ተገደዋል። 101 ዓመት ያስቆጠረው 4 ትውልድ ያህል የቆየውም ቤተክርስቲያን ጆግ አመድ ሆኗል። አርሲ ነው ይሄ የሆነው። ጥቁር ለብሰን እናነባለን። ማንን እንደምንጠይቅ አናውቅም። አብዛኛዎቹ በጫካ ውስጥ ገብተዋል። የተቀሩት ደግሞ በሜዳ አሉ። ይዘው የሄዱት፣ ይዘው የሮጡት፣ ይዘው ያመለጧት አንድና አንድ ይች ማህተባቸው ናት። ክርስቶስ ኢየሱስ በቀራኔው ኮረብታ ላይ በዚህ መስቀል ላይ ተሰቅሎ ደሙን አፍሶ ስጋውን ቆርሶ ተቤዥቶናል። አንገታችን ይቆረጥ ይሆናል እንጂ ይህንን መስቀል ከአንገታችን አናወጣም፣ ማህተባችን አንበጥስም ብለው ክርስቶስን ይዘው ሄደዋል። አቤቱ ጉልበቴ ሆይ እወድሃለሁ፣ ኃይሌ፣ አምባዬ፣ መጠጊያዬ፣ መድኃኒቴ፣ መሸሸጊያዬ አንተ ነህ ሲሉ ለቅዱስ ዳዊት እያዜሙ እነሆ ተሰደዋል። ኦርቶዶክሳውያን አባቶቻችን ታቦቱን ይዘው ለቅዱስ ዳዊት እየዘመሩ እየጸለዩም ወደፊት ለፊት ታቦቱን ይዘው ሄደዋል። ታቦት ተሰዷል። ቤተክርስቲያን ተቃጥሏል። ምዕመናን ተገድለዋል። ይህ ኢትዮጵያ ውስጥ ነው። ይህ አርሲ ነው። ይህንን ይድረስ ለአባቶች አንልም፣ ይድረስ ለሲኖዶስ አንልም። ብቻ ወደ ማን እንደምንጮም አናውቅም። ብቻ ለታሪክ ይቀመጥ። ታሪክ በራሱ የሚዘክረው ጊዜ ይመጣል። ባካችሁ አባቶቻችን ህንፃ ህንፃ ህንፃ፣ ልማት 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 እያላችሁ ዕለት ዕለት እኛ ኦርቶዶክሳውያን ታሳዝኑን። ይሄው እኛ በዚህ ሰዓት መስማት ምንፈልገው የራቀው እንዲቀርብ፣ ያለው እንዲጸና፣ በጭንቅ ውስጥ ያለው እንዲጽናና ነው። ይህንን ደግሞ ከእያንዳንዱ የደብር አለቃ ከእያንዳንዱ ካህን እንፈልጋለን። እኛ ያልተገደልነው አርሲ ስላልሆን ብቻና ብቻ ነው። የሰማይ አምላክ ልዑለ ባሕሪ ቅዱስ እግዚአብሔር ሰላሙን ለምድራችን ለሀገራችን ከሁሉ ደግሞ ለምትቀድመዋ ለንዕድ ክብርት ለሆነች ለቤተ ክርስቲያናችን እግዚአብሔር ያምጣል።